እስኪ እናንተ በጣም ጎበዝ ነን ካላችሁ እስኪ ሊስቱን እስኪ በቃ በጣም ጎበዝ ነን ካላችሁ እስኪ ሊስቱን በቃ ምን ችግር አለ? እናንተ ዞሊስ ያላችሁ ራይስ አላችሁ ገና ቡርኖ ጉማሬጅ አለ። እስኪ በቃ እናንተ ጎበዝ ከሆናችሁ እስኪ ሊስቱን በቃ ዝም ብላችሁ እስኪ ሊስቱን በቃ እኛ ሌላ ምንም ከእናንተ አንፈልግም። ዝም ብላችሁ እስኪ ሊስቱን በቃ ያው ምንም ማድረግ አይቻልም፣ ግን ዝም ብላችሁ እስኪ ሊን ጣል አድርጉልን። በቃ እኔ እስከዚህ ሰዓት ያየሁት እስኪ ሊን ለማየት ብዬ ነው ቁጭ ያልኩት። በቃ ዝም ብላችሁ እስኪ ሊስቱን በቃ ከቻላችሁ የማይደብራችሁ ከሆነ ዝም ብላችሁ እስኪ ሊን አስነኩን በቃ እግዚአብሔር እኛም አንቋጥርም። ዝም ብላችሁ እስኪ ሊስቱ ናናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው የምልሽ። ገባሽ አይደል? ከአምና አንድ ነገር ብቻ ነው ይዘን የመጣነው። ምንድነው? ክሊን ሺት። ገባህ አይደል? አንድ ስለተሞከረብህ ራሱ አንድ ኦን ታርጌት ስለተሞከረብህ ተቃጥያለሁ ነው የምልህ። ገባህ? ዘንድሮ ዓላማችን ራያ እንዳይጮት ነው። ገባህ? አንድ በረኛ ነው ያለን፣ እንዳይጎዳብን አይጮትም፣ አትሞክርም። ተረዳኸኝ አይደል? 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ማ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ። ገባህ? በቃ ያው ለመጨረሻ ጊዜ ሊጉን አየኸው ነው የምልህ። ከአሁን በኋላ ይሄኛው ቦታ የኛ ነው የምልህ። ለአንድ ሳምንት አንወርድም። ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁም። ምድረ ዱቄቶች። ኮቨንትሪ አይችልም ካልክማ ነገ ሆል ያሳያል። ገባህ? እሁድ ፉላም ያሳያል። ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል። ተሳስቶ ማን ገባህ? ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ ማን በሜዳሽ አንቺ የምትገረፊ ወር ዘገርስ ምን ሆነ? ግባና አውጣው ጀሞ ግባና አውጣው። ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ። እጅግ ከሚያምር አጫወት ጋር ማንዬ ሴት ፒስ ለምኔ ማንዬ ምንም አባቱ አይሰራልኝም። ይኸውልህ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫወቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው። አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል። ጀነራሉ ደግሞ አርቴታ ነው። ተጫዋቾቹ ደግሞ ሳካ፣ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይተኸዋል። ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ። ከፕሪሚየር ሊግ እንኳን ደስ አላችሁ። በቃ ኳሱም ተመልሷል፣ ደስታችንም ተመልሷል። ከዚህ በኋላ በየሳምንቱ ፌሽታ ነው፣ ደስታ ነው። በቃ ማክበር ብቻ ነው ከኛ የሚጠበቀው። ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ አይሃለሁ ከዛሬ ጀምሮ ማለት ነው። ምክንያቱም የፕሪሚየር ሊግ አለቃ እኔ ነኝ። ከኔ ውጪ ማንም የለም አባት፣ ማንም የለም። ማንቼ ለሚበለው ዋንጫ አዳሚ ሜዳ ከሜዳ 90 ደቂቃ ሙሉ ይሯሯጥላል ነው። እኔ እንደ መሾር ነው የምቆጥረው ማለት ነው። እስኪ ወደ ጨዋታው እንመለስ። ኮቨንትሪ እኔ ወራጅ ናችሁ ብዬ ቃል ገባላችኋለሁ ማለት። አርቴታ ደግሞ ምን ብሎ ነበረ? ምንድን ነበር ያለው? ይሄን ፕሪሚየር ሊግ ዋንጫ ላይ ዲፌንድ ታረጉታላችሁ አይነት ነገር ሲባል ፕሪሚየር ሊግ የበላቲም ያው ዲፌንድ ነው እንደዛ ነበር የሚባለው። አታክ ነው ያለው። አታኩንማ እየተመለከትን ነው። ቲምበር ያንተ መጎዳት ያን ያክል አሳሳቢ እንዳልሆነ እየነገረን ነው። ቤንዋይት አትችልም እኮ ነው ሲሉ የኖሩት። ቤንዋይት ምን ሆነ ነው እንደዚህ የምትጫወትላቸው? ምን ሆነ ነው የሚቆላ? ቤንዋይት የሚገርም ሆኗል። ያራዳ ልጆች አታኪንጉ ላይ እኔ የማውቀው ነገር ነው። ቤንዋይትና ካላፊዮሪን ከተጠቀመ አርሰናል በጣም የሚገርም ነው የሚሆነው አታኪንጉ ማለት ነው። ዞሊስን ቀደም ብዬ ረፍት ላይ ሳወራ ነበር። የሚገርም ተጫዋች ነው። ነገር ግን ኮቨንትሪ ማሸነፍ የፕሪሚየር ሊግ ዋንጫ ይሰጣል። እሱን እንመለከቷለን ማለት ነገ እኔ ሄል ሲቲን ሳሸንፈውም የፕሪሚየር ሊግ ዋንጫ እበላለሁ ማለት ነው። እንደዛ ከሆነ እንደዛ ግን አይደለም። የፕሪሚየር ሊግ ዋንጫ እንዴት እንደሚበላ 1 አመት ልምድ ያለው ሳይሆን በጣም ብዙ አመት የበላ ነው እኛን ጠይቁ። ስለዚህ የፕሪሚየር ሊግ ዋንጫውን ማንቸስተር ዩናይትድ ስለሚበለው ብዙ ባት ደግሞ ባይነኝ። ሼር ኮፒ ሊንክ ሪፖስት እስኪ ያደረጋችሁ ይመቻችሁ። ኧረ አርሰናል አሁንም ያስፈራል ጋይስ። መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው ማለት ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ።
ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ የፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውን ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ የሚገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትን ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ እየጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታ ምትላላችሁ እናንተ ሀሳባችሁን አጋሪ። የፕላስ ምልክቱ መጫ እንዳትረሱ። ቺኔኬ ብሏል። ሆሆ ይገባዋል ይሄ ቃል። ኤኒዌይስ ግን ጥሩ ሚዝ ይወጣዋል። እንደዚህ አይነት ስትሮንግ የሆነ ነገር ነው በቃ ማሳየት ያለባቸው። አሁን ኮቬንትሪ ነው ምናምን መባሉ አይቀርም። ነገር ግን ማየት ያለባችሁ ነገር ቢኖር ስትሮንግ ሆነው ከቤንችም ተጫዋች ቀይረው ኮምፈርተብሊ ጨዋታው እንደዚህ ሲያውት አድርገህ ስትወጣ በጣም ኤክሴፕሽናል መሆን አለብህ። ብቻ እዛ ጋር ስንመለከተው ጨዋታው ላይ እኔ ጎሎቹን ሃቨርትዝ፣ ሳካ፣ ኦዴጋርድ ሁሉም ምርጥ ነበሩ። ግን ዞሊስ የተባለ ልጅ ምን እያበሉት ነው? ገና አሁን አንድ የመጣው ረጋ በልጅ ብሮ እንዴ ማርቲኔሊ ለምደን አንተ እኮ ጓልክ ትንሽ ረጋ ባይዞ ግምቶቻችን ኦልሬዲ ጀምሯል። በሚገርም ሁኔታ ቴሌግራም ቻናሉን መቀላቀል እንዳይረሳላችሁ ነው። በዚህ በኩል ማስቀምጥላችሁ ሴፍቲ እያላችሁ ሰርች አፕ ያደርጋችሁ ታገኙታላችሁ። ወሳኝ ነገሮች፣ ቀመሮች ነገም ስለሚለቀቅ ጆይን አድርጋችሁ መጠበቃችሁ እንዳረሱ እላችኋለሁ። እንቀጥል። በጣም አደገኛ ነው። ክርስቶስ ዞሊስ አድንቄልሻለሁ። ብቻ ኤኒዌይስ ሃቨርትዝም አጌን በጣም የሚገርም ወልድ ፕሌይ ሲጮትላችሁ የነበረበት መንገድ ዮከሬስ ፈጣሪ ይርዳ። ልነግርህ የምችለው ሊያሰልፍ የሚችለው በቃ ፈጣሪ ከረዳህ ብቻ ነው። በምንም ተአምር ሃቨርትዝ እንደዚህ አይነት ወልድ ፕሌይ እያሳየ የሚገኝበት ቦታው የሚጠበቅበት መንገድ እንደዚህ አይነት ነገር እያራመደ በጣም የሚገርም ነው። ለዚህ ጨዋታ ብቻ አይደለም ተደጋጋሚ ጨዋታዎች ነው ነግራችሁ። ለጀርመኒ እንዴት አሪፍ እንደነበር ስላየሁት ዓለም ዋንጫ ላይ እና ሃቨርትዝ እንደዚህ መመለስ የሚችል ከሆነ በስራ መጮህ የሚችል ከሆነ ሂ ማይት ቢ ሳምቲንግ ጉድ አይ ገስ የተሻሻለ እየመጣ ነው። በፊት በጣም ቴረብል ነገር አሳይቶ ነበር፣ ግን የተሻሻለ ነው። እንደዚህ መሻሻል ከቻለ ዮከሬስ ሜዳም ላትነካ ትችላል። ኤኒዌይስ ሳካም በጣም አሪፍ ነበረ። ማዱኬ ስፓት የሚያዘ ምናምን የለም እያለው ነው። ዞሊስ ደግሞ የግል ያደርገዋል ሊፍቲንጉን እያለ ነው። በጣም ጓጓ በዝቷል እና ኦዴጋርድ ደግሞ ወደ በፊቱ አቋም የተመለሰ ይመስላል። 2023 የምናውቃት ኦዴጋርድ የተመለሰች ይመስላል። በጣም የሚገርም ነው። ብቻ አርሰናል ቬሪ ስትሮንግ ስታርት፣ ምንም ጥያቄ የሌለው አላስሞክሯቸውም ሁላ። የሚገርማችሁ ቶታል ኮንትሮል ኖሩት ራሱ አይደለም። ኦብቪየስሊ በጨዋታ ብልጫ ላይ 70% በላይ ፖዚሽን ይኖሯል ብዬ ገምታለሁ። አርሰናል ነበረው እሱ አካባቢ አይ ቢሊቭ ሶ እና ግን ያቺ 30%ን እንኳን ኮቬንትሪ እንዳይጠቀሟት እንዴት ሸታውት እንደሚያደርጓቸው ቦታቸው የሚይዙበት መንገድ፣ ኮምፓክት የሚሆኑበት መንገድ የዛን ደግሞ ሃይ ላይ ጠብቀው ላይክ ሚድ ብሎክ ይዞ አይደለም ሎ ብሎክ ይዞ አይደለም በጣም ከሚድ ወደ ሃይ ብሎክ የሚባል ነገር ይዞ ነው አርሰናል ሲንቀሳቀስ የነበረውና ቬሪ ጉድ ፐርፌክት። እንደዚህ ሆኖ መጀመር ነው የሚያዋጣው። ፕሪሚየር ሊጉ ይጧጧፋል። አሪፍ አጀማመር እየተመለከትን ነው፣ እያሞገስን ነው። እኛም ጓ እንላለን ብለን እንጠብቃለን። ይመቻችሁ። የዛሬው አርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋር እኔ ያለው ምናምን የሚል ካለ ይምጣ ያናግረኝ። ኧረ አርስዬ እያመለጠችን ነው ወገን፣ እንጠንቀቅ። አቋሟ ምናምን የት ነው ያላችሁት እንዴ? ባለፈው ትሪኖ ምናምን ብለን አጣጣል ነው ሲቲን ሲገርፈው። እሺ ኮቨንተሪንም ዛሬ 3-0 ቅው በሁለት ጨዋታ 6 ጎል ከክሊንሺት ጋር እንዴ ራያን ካየነው ቆየን። ምን ይባላልሽ? እኔ ለኦዴጋርድና ለእንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ